አድርገህልኛልና ለዘላለም አመሰግንሃለሁ። 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 አሁን ደግሞ የጋሽ ሰለሞን በጣም የረዥም ጊዜ ጓደኛው ምስጢሩን ገበናውን ሁሉ የሚያውቅ የላከልኝ ደብዳቤ አለ። ጋሽ ሰለሞን ቅር ላይ እንግዲህ ማንበብ ስላለብኝ አነበዋለሁ። አቶ ያለው ከበደ የላከው ደብዳቤ ነው። ሁለት እና ያለው አዲስ አበባ ነው ያለው እና ያለው ማርች 28 2026 ይላል። ወንድሜ ዳኛቸው ስለ ውድ ወንድሜ ስለ ሰለሞን የማስታወሳቸውን ነገሮች በአጭሩ እጽፍልሃለሁ ይላል። በእጅ ስለተጻፈ አማርኛ ስለማልችል አይደለም የምንጠባጥበው። እኔና ሰለሞን ከአፄ ገላውዴዎስ ትምህርት ቤት ከአንደኛ ክፍል ጀምሮ በጓደኝነት በፍቅር አብረን የኖርን በጣም ውድ ወንድሜ ነው። ሰለሞን በሂሳብ ጎበዝ ነው፣ እኔ ደግሞ በስፔሊንግ ጎበዝ ነበር። ሃይስኩል ሆነን ከውጭ ማለት ከጠቅላይ ግዛት የሚመጡ የሁለተኛ ደረጃ ተማሪዎች የስጋ ወንድማማቾች እንመስላቸው ነበር። ምክንያቱም የአባቱና የእናቱ ስም የኔም እናትና አባት ስም አንድ ስለነበረ ነው። ወደ ትምህርት ቤት ስንሄድ እሱን ቀስቅሼ አብረን ነበር ሁሌም የምንሄደው። አንዳችን 5 ሳንቲም ካለን ሜንታ ከረሜላ ወይንም ባለማር ገዝተን ቸኮላት አላለም ተነጋገሩ። አዎ ነገሩ ሁለት ዓመት ይበል 3 ዓመት ይበልጣል። ያንተማ ሁሉ ጊዜ ያለሰ ነው። ከረሜላ ገዝተን እሷን እየመጠጥን መሄድ ደስ ይለን ነበር። ሃይስኩል ሆነን ትንሽ ጎርመስንና የጉርምስና ነገር ይሰማን ስለነበረ ሁለታችንም የሴት ጓደኛ ለማግኘት በማሰብ ከፍ ያለ ሙከራ አድርገናል። ምን እንዳደረግን ከዚህ በታች ዘርዝሬዋለሁ። አይልም እንደዛ አይልም። ምን እንዳደረግን አሁን በመግለጽ አልችልም። በዝግ ችሎት የሚታይ ጉዳይ ነው። እንደማስታውሰው ከሆነ እንደ ኢትዮጵያ አቆጣጠር በ1956 ዓመተ ምህረት ጌታ ኢየሱስን አመንን። የሰማይ ብርሃን የተባለች ጸሎት ቤታችን ቀንም ማታም የምንጸልይበት የመንፈስ ቅዱስ ሙላት የተቀበልንባት ቦታ ነበረች። አንዴ ክፉ መንፈስ የያዛት በካቶሊክ ትምህርት ቤት አስተማሪ የሆነች ሴትዮ ክፉ መንፈስ እየነዳት ወደ ጸሎት ቤታችን መጥታ ብዙ ትንቢት ተናገረች። ትምህርት ቤታችሁ ሄዳችሁ መስክሩ ብላ በሰልፍ እንጓዝ ወደ ጽዮን የሚለውን መዝሙር እየዘመረን በሰለሞን መሪነት ትምህርት ቤት ሄድን። የተናገረችውንም ትንቢት ለተማሪዎች አካፈልንና በዛ ጊዜ ክፉውን መንፈስ የማስወጣት እውቀትም አልነበረንም። አልጨረሰውም። 2 ቤት የላከልኝ አልጨረሰም። የሚቀጥሉን 3ኛው ያ ዝርዝሩ መሰለኝ። የጋሽ ሰለሞን ከበደ ስብዕና በሚመለከት ጋሽ ሰለሞን ሕይወቱ
ጥበብ የተሞላ ነው። በቀላሉ አይሸበርም። ተግዳሮትን ጥሶ የመውጣት አቋሙ ጠንካራ ነው። ለእኔ የሚል ጉጉት የለውም። የቤተሰቡን የሕይወት አቅጣጫ በተገቢ መንገድ መርቷል። ውጤቱም በግልጽ ታይቷል፣ እየታየም ነው። በሌላ ሰው ላይ የሚነቅፈው ነገር እንኳ ካለው በጥበብ ይወቅሳል፣ ያርማል፣ አቅጣጫ ያሳያል። ራሱን ከፍ ከፍ አያደርግም። ሌላው ሰው እንዲጎዳ አይፈልግም። ሌላው ሰው በእውቀት እንዲበለጽግ ወይም እንዲማር ያበረታታል። ያለውን እውቀት ለማካፈል አይሰስትም። በየትኛውም አቅጣጫ የታሪክ ሽሚያ ውስጥ አይገባም። ሰዎች ባልነበሩበት ታሪክ ውስጥ የልባቸውን ምኞት ሲያወሩ እየሰማ ዝም ነው የሚለው። ለራሱ ጥብቅና አይቆምም። የጋሼ ሰለሞን ከበደ በቤተ ክርስቲያን ውስጥ የነበረውና ያለው ድርሻ። ጋሼ ሰለሞን ከበደ ሰማይ ብርሃን ወጣቶች ማህበር ውስጥ መሪ በነበረበት ጊዜ እኔ አልነበርኩም። ይሁንና እርሱና ሌሎች ወንድሞችና እህቶች በከፈሉት መስዋዕትነት በስልሳዎቹ መጀመሪያ አካባቢ ተቀላቅዬ የጌታን ፍቅርና የወገኖችን ኅብረት ተቋድሻለሁ። ለዛሬም ስንቅ ሆኖኛል ብል ማጋነን አይሆንም። የሰማይ ብርሃን ወጣቶች ማህበር በ1965 ዓ.ም ሚያዝያ ወር ጀምሮ ከመሠረተ ክርስቶስ ቤተ ክርስቲያን ጋር በመቀላቀላቸው ጋሼ ሰለሞን ከበደን ፊት ለፊት በተለያዩ አገልግሎቶች ለመገናኘት ችያለሁ። ጋሼ ሰለሞን ከበደ በመሠረተ ክርስቶስ ቤተ ክርስቲያን ውስጥ ዘርፈ ብዙ አገልግሎቶችን ሰጥቷል። ለምሳሌ 1966 ዓ.ም በፈነዳው አብዮት ምክንያት በቤተ ክርስቲያን ላይ ያንጃበበውን የክህደት መንፈስ የሚጋፈጥና የሚያሻግር ትምህርት መዘጋጀትና ምዕመኑ ሁሉ በእውቀት መታጠቅ ስለነበረበት ከሌሎች ወንድሞች ጋር በመሆን ግንባር ቀደም መሪ ሆኖ መስዋዕትነት ከፍለዋል። በተጨማሪም በቡድን በመሆን ተከታታይ ትምህርቶችን በማዘጋጀት ምዕመኑን የማጽናናትና ተተኪ መሪዎችን የማዘጋጀት ሥራ ሰርቷል። ከትምህርቶቹ ጥቂቶቹ እንካድን፣ ፍጥረት ይመስክር፣ መለኮታዊ ምሪት፣ መንፈሳዊ ስልጣን፣ መንፈሳዊ ሰው፣ አስተዳደርና መሪነት ወዘተ ናቸው። እስከ 2012 ዓ.ም ድረስ 66 የሚሆኑ ልዩ ልዩ ርዕስና ተልዕኮ ያላቸው ትምህርቶች ተዘጋጅተው በስራ ላይ ውለዋል። በመሠረተ ክርስቶስ ቤተክርስቲያን ታሪክ ውስጥ ረዥሙን ጊዜ በሰብሳቢነት ያገለገለ እንዲሁም የቤተ ክርስቲያኒቱን የትምህርት ኮሚቴ ሰብሳቢ በመሆን አገልግሏል። ጋሼ ሰለሞን ከበደ ዛሬም ደከመኝ ሰለቸኝ ሳይል የተለያዩ ስልጠናዎችን ለተለያዩ መሪዎች ይሰጣል። የቤተ ክርስቲያንንም ጉድለትን በተለያዩ አገልግሎቶች እየሞላ ይገኛል። ከቤተ ክርስቲያኒቱ አመራር ጋር በመቀናጀት መዋቅርን መከለስና ደንቦችን በማሻሻል ጊዜውን የሚዋጅና ድንገት ከሚከሰት የውስጥ ግጭት ለመከላከል የሚያስችል ሥራ ሰርቷል። በኢትዮጵያ ምድር የወንጌል አማኞች የመንፈስ ቅዱስ እንቅስቃሴ ሪቫይቫል ሂደት ውስጥ የእግዚአብሔር መጠቀሚያ በመሆን አገልግሏል። መሠረተ ክርስቶስ ቤተክርስቲያንን በመወከል ዓለም አቀፍ ተሳትፎ አድርጓል። የጋሼ ሰለሞን ከበደ ከመሠረተ ክርስቶስ ቤተክርስቲያን ባሻገር የነበረውን እና ያለው አገልግሎቶች የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ኅብረትን ኢትዮጵያን ኢቫንጀሊካል ቸርች ፌሎሺፕ እንዲመሰረት
ከሌሎች ቤተ እምነት መሪዎች ጋር በመሆን በዚያ ኮሚኒስት ስርዓት ውስጥ ተጋድሎ በማድረግ እንዲመሰረት መስዋዕትነት ከፍሏል። በተደጋጋሚም የህብረቱ ሰብሳቢ በመሆን አገልግሏል። በየሁለት ዓመቱ ዓለም አቀፍ ይዘት ያላቸው መንፈሳዊ ኮንፈረንሶችን በየአብያተ ክርስቲያናቱ በተወጣጡ አባቶች ቅንጅት በናዝሬት አዳማ ከተማ መጽሐፍ ቅዱስ አካዳሚና በአዲስ አበባ በማዘጋጀት ለመላው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አማኞች በቁጥርም ይሁን በመንፈሳዊ እድገት እንዲመጣ ከፍተኛ አስተዋጽኦ አድርጓል። እኔ የማውቀው አንዳንድ ነገር በአብያተ ክርስቲያናት ህብረት ውስጥ ሆነው ከልዩ ልዩ ቤተክርስቲያን መሪዎች ጋር እንደሚሰራ ቃለው አንዳንዴ የኢቫንጀሊካል ቸርች ውስጥ ያሉ አማኞችና መሪዎች ሰውን እንኳን ሌሎችን ሲያስቀይሙ ጋሽ ሰለሞን ሁል ጊዜ ፍቅርን ብቻ ቴሊንግ ዘ ትሩዝ ዊዝ ላቭ እና ከልዩ ልዩ ቤተክርስቲያናት ካሉ መሪዎች ጋር እንኳን የተወደደ የተከበረ እነሱን የሚያከብር እውነቱ ላይ ቆሞ እውነቱን የሚናገር ግን ሁሉንም የሚያከብር የተከበረ ሰው ነው እና እሱን እኔ መሰክራለሁ። አንዳንድ ነገሮችን ለመናገር ስላልተፈቀደልኝ አልናገርም። ግን አንድ ጊዜ እዚህ ኮንፈረንስ ተደርጎ ነበር እዚችው ቤተክርስቲያን እና እዚህ ቤተክርስቲያን የነበረው ኮንፈረንስ ምንድን ነበር? ቲሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በካቶሊክ ቤተክርስቲያን እና በኢቫንጀሊካል ቤተክርስቲያን ያለውን አንድነትና ልዩነት ለ3 ቀን ጥናት ተደርጎ ከሁሉም አካባቢ ያሉ ኢትዮጵያ ኦርቶዶክስ ቤተክርስቲያንም ያሉ ሊቅ አሁን የሉም አልፈዋል። ከካቶሊክ ቤተክርስቲያን ያንን የሚናገር ከኢቫንጀሊካልም ጋሽ ሰለሞን ወክሎ የ3 ቀን ፕሮግራም ተደርጎ በ3 ቀን ውስጥ ፕሮግራም በኋላ የሚሳሳት አልመሰለኝ እኔ በደንብ ስለማስታውሰው የተደረገው ትንተናና የተደረሰው ኮንክሉዥን ምንድን ነበረ? በኢትዮጵያ ኦርቶዶክስ ቤተክርስቲያንና በአብያተ ክርስቲያናት በኢቫንጀሊካል ቸርች ውስጥ ያሉትን ልዩነት በመሰረታዊ እምነቱ ሲመዘን ልዩነቱ ምንም ልክ ቢትዊን ኢቫንጀሊካል ቸርች ዲኖሚኔሽን ካለው እንደማይጠፋ እንደማይለይ ግን በዚህ ሚስጥሮች የሚባሉ ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሚስጥሮች አሉ። ሚስጥረ ሥላሴ፣ ሚስጥረ ቁርባን እና ሌሎቹ በዛ ሲመዘን ልዩነታችን ይልቅ አንድነታችን እንደሚገዝፍ ብዙ እንደሚገዝፍ ነው ኮንክሉዥን የተደረገው እና መሀል ላይ ያለው ግጭት እንዲረግብ በሁሉም በስምምነት እንዲኖር የሚረዳ ሰው ነው፣ የሚሰራ ሰው ነው እና ይህንን አቃቀ ይህን መመስከር እፈልጋለሁ። ሌላ አንድ ሰው በቪዲዮ አይደለም በኦዲዮ መልእክት የተዋለ ጋሽ ሰለሞን ወዳጅ አቶ ንጉሴ ቦልቻ ቻቸው ነበር። እሱን ማሰማት ይችሉ። ከጋሽ ሰለሞን ጋራ ስንተዋወቅ ይሄው እንግዲህ አሁን ወደ 45 ዓመት ግድም ሳይሆን አልቀረም። እኔ ተማሪ ሆኜ እሱ አስተማሪ ሆኖ በባይብል አካደሚ አካባቢ እዚያ ነው የተዋወቅ ነው። ከዩኒቨርሲቲ ለስልጠና ወደዚያ ወደ ናዝሬት ስንመጣ እሱ አስተማሪ ሆኖ አንዳንድ ትምህርት ይሰጠን ነበረ። በጣም ልባችን ይማረክ ነበር። እንግዲህ ከነዚያ ዓመታት ጀምሮ እስከ ዛሬ ድረስ እንግዲህ አሁንም ቢሆን ያንኑ ሚናውን ነው የሚጫወተው ያለ እሱ መምህር ሆኖ እኛ ተማሪዎች እየሆንን ብዙ ነገር ከሱ ቀዳን በእውነት እና ስለ ጋሽ ሰለሞን ልናገር ካስፈለገ በጣም ብዙ ነገር መናገር እችላለሁ ብዬ እገምታለሁኝ። ግን እንዲያው ጊዜ ሳላባክን አንዳንድ ዋና ዋና ነገር ብቻ ልጥቀስና ከዚያ በኋላ ባቆም ይሻለኛል። አንዱ ትልቅ ነገር ከጋሽ ሰለሞን ያየሁት እሱ ሐሳብ ወዳጅ መሆኑ ነው። በጣም በከፍተኛ ደረጃ ሐሳብ ይወዳል፣ ሐሳብ ያነጥራል፣ ከሐሳብ ጋር ይጫወታል። ለሰዓታት ያህል ይጫወታል፣ ለሳምንታት ይጫወታል፣ ለወራት፣ ለዓመታት በአንድ ሐሳብ ላይ ያልመዘመዘ ሊቆይ ይችላል እና ይሄ በጣም ነው የሚገርመኝ። ያለ
ከፍተኛ የሆነ የሀሳብ ወዳጅነት እንዳለ አይቻለሁ እሱ ዘንድ እና ይሄ የሀሳብ ወዳጅነቱ ሳይጋባብን አልቀረም እያልኩኝ አስባለሁ ብዙዎቻችንን እና ለእኛ ያተረፈው ትሩፋት ነው ብዬ እገምታለሁኝ እና ምናልባት ዘመዱ ሀሳብ ይባላል የሱ ብዬ እገምታለሁ። ምናልባት ሁለተኛ ነገር በጥልቅ ያስብ እንጂ ጋሽ ሰለሞን ደግሞ የዕለት ዕለት የህይወትን ተራ ነገርም ደግሞ አይጥልም እውነት ለመናገር እንደ ማንኛውም ሰው እና በየትናንሽ ነገሩ ሁሉ ሊስቅ፣ ሊያለቅስ፣ ሊደሰት፣ ሊያዝን የሚችል ሰው እንደሆነ አይቻለሁ። ማለቴ ሰው ነው። ይሄንን በጣም አድርጌ ተመልክቻለሁኝ። አንዳንድ ጊዜ አብረን እንቀልዳለን፣ እንጫወታለን። እሱ ለምሳሌ በቆሎ መብላት በጣም ይወዳል። ይጠብሳል ወይም ይቀቅላል። እኔንም ብላ ይለኛል። አንድ ማስታውሰው ትዝታ በመቀሌ ለስልጠና ሄደን አንድ ቦታ እናሰልጥናለን ብለን ተማሪዎችን እዚያ በሰነበትንበት ቀናት ጎዳና ላይ በቆሎ የሚሸጡ ሰዎች አገኘንና ይህን ያህል የረባ በቆሎ አልነበርም። በእውነት በመስኖ የበቀለ ደቃቃ ብጤ ነገር ነው። ግን በጣም ፍላጎት ስለነበረው አብረን እየጋጥን እኔ ጎዳና ላይ መጋጥ እፈራለሁ፣ ግን አብረን እንደሱ እንዳደረግን አስታውሳለሁ እና በጣም ለህይወት ቅርብ ነው። ይህን ያህል ሩቅ አልነበረም ማለቴ ነው። አሁንም እንዳልሆነ ሁሉ ሌላ አንድ በጣም ስለሱ ልቤን የሚነካኝ ነገር በጣም ፍሬ ነገር የሚወድ ሰው እንደሆነ አውቃለሁኝ። በጣም ገለባ ነገር ያደክመዋል። ስለዚህ ሰዎችም ሲናገሩ ሊሰማቸው የሚችለው በተለይ አንዳንድ ሰዎችን በተወሰነ መጠን ነው። ስለምን የሚበዛው ነገር ገለባ ከሆነበት ቀስ ብሎ መሽሎክ ነው የሚሞክረው። ይሄ ፍሬ ወዳጅነቱ በሁሉ ነገር ላይ የተገለጠ ሳይሆን አይቀርም ብዬ አስባለሁኝ። አሁን የእድሜ ነገር ሆኖበት ነው እንጂ ሲበላም ፍሬዋን ነበር የሚበላው። ከእኔ ጋር አብረን ምግብ ቤትም ስንሄድ እሱ የጓጎለ ነገር ነው የሚፈልገው ሁልጊዜ። ወይ ስጋ ነው የሚበላው ወይ እንደዚህ ነገር። እኔ ውሃዋን ነው የምወደው። የኔ ፍጥረት ደግሞ እንደሱ ነው። በዚህ በጣም አውቀዋለሁኝ እና በነገርም ሁሉ ፍሬውን ይወስዳል በጣም እና ደግሞ በእርግጥ ፍሬ ያለው ነገርም ይናገራል። ይሄንን አይቻለሁ። ሌላ እንደው አንድ አራተኛ ነገር ሊጨምር የምፈልገው በጣም ስለሱ ሳስብ ሰዎችን የማስተናገድ ጥበቡ በጣም ያስደንቀኛል። በጣም ብዙ አይነት ሰዎች ወደሱ ይመጣሉ። አብረንም ጥቂት ጊዜ ሰርተናል፣ አብረን አገልግለናል፣ አብረን ኖረናል። እንግዲህ እነዚህን ብዙ ዓመታት በእነዚህ ጊዜ ውስጥ በጣም ቀለማቸው የተለያዩ ሰዎች ወደሱ ይመጣሉ። አንዳንዶቹ በእውቀት የበሰሉ የተራቀቁ ናቸው። አንዳንዶቹ ዞላ ሞኞች ናቸው፣ ምንም የማያውቁ ሰዎች። አንዳንዶቹ ቁጡ ናቸው፣ በቃ እንደ እሳት ግንፍል ናቸው። አንዳንዶቹ ደግሞ እንደ ባህር የረጉ ናቸው፣ ውሃ ናቸው። ግን እነዚህን ሁሉ በአይነታቸው የሚያስተናግድበት ጥበብ በጣም ያስገርመኛል በእውነት እኔ እና ይሄ ትልቅ ስጦታ እንደሆነ ነው የማየው። ወደ እሱ መጥቶ ባልንጀራ የማይሆነው የለም። ለዚህ ነው ሰዎች ምስጢራቸውን የሚነግሩት እና በእውነት የብዙ ሰዎች ሸክም ተሸክሞ የኖረ ሰው ነው፣ የእኔንም ጭምር ማለት ነው እና ለምክር የሚፈለግ ሰው እንደሆነ አይቻለሁኝ በጣም አድርጌ። ሌላ ሌላ ነገር ልጨምር። ቃላት ይወዳል። በቃላት መጫወት ይወዳል። ቃላት መፍጠር፣ ማዋቀር ይወዳል በጣም እና ግን ቃላት የሚፈልገው ለመራቀቅ ብቻ ብሎ አይደለም። እውነት ለመናገር ሀሳቡን በደንብ እንዲገልጥለት እና ደግሞ አገራዊ ፍቺ እንዲያገኝ ከእንግሊዝኛው ሊፈታ ይሞክራል ብዙ ጊዜ። እኔም ወዳለው ቃል በእውነት ለመናገር እና አብረን ብዙ በዚህ ጉዳይ እንጫወታለን። እኔ አንድ ጊዜ ትዝ የሚለኝ ኮንቴንትመንት የሚል የእንግሊዝኛ ቃል ምን እንደማደርግ ግራ ገባኝና በአማርኛ እንዴት አድርጌ ላቅርበው ኮንቴንትመንት አልኩና በቃኝታ አልኩት። በቃኝታ ብዬ ወረቀት ላይ ጻፍኩና ምን ይመስልሃል አልኩት። በኋላ እሱ አየና አንድ ፊደል ጨምርበት አለኝ። ምን ልትለው ነው? ይብቃኝታ ብለውስ አለኝ። በኋላ ተስማማኝ በጣም በእውነትም ይብቃኝታ ነው፣ በፈቃድ ነው ኮንቴንትመንት ሁልጊዜም እና እንደዚህ አይነት የቃላት ጨዋታ ብዙ አለን አብረን ያሳለፍ ነው። ሴኩላር የሚል ቃል አሁን ምን ልበል እኔ ዓለማዊ ለማለት በጣም ብዙ ሰዎች ይሞክራሉ፣ ግን ፍቺ የለውም። እሱ ሃይማኖት ወገድ ብለዋለው። በጣም ጥሩ ነው፣ ተስማምቶኛል። እንደዚህ አይነት በጣም ብዙ ሰርቷል እሱ። ሌላ ምናልባት ለቤተ ክርስቲያን ትልቅ ጥቅም የሰጠ ሰው ነው እውነት ለመናገር። አሁን በየቦታው ዕቅበተ እምነት፣ ምካቴ ወንጌል እየተባለ የሚባለው ነገር ከመኖሩ በፊት ጋሽ ሰለሞን በጣም ብዙዎቻችን በዚህ ጎዳና ላይ የገራ ሰው ነው
ይሄ ከእምነት ውጭ የሆነ ነገር ወይም እምነትን የሚያበላሽ ነገር፣ ወንጌልን የሚያጠለሽ ነገር በሃይማኖት ስም በመንፈሳዊነት ስም የሚመጣ መሳሳትን ለማረም ከፍተኛ ጥረት አድርጓል እና ይሄን ሁሉ ሳስብ በጣም የማደንቀው ሰው ነው በእውነት። እንግዲህ እንኳን ለዚህ አደረሰ፣ ከዚህም በኋላ ይጨምርልህ እንደ ማቱሳላ እድሜውን ብቻ ነው የምለው። ሰላም የእግዚአብሔር ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? መኮንን ደሳለኝ ነኝ ከኢትዮጵያ። ስለ ወንድሜ ጋሽ ሰለሞንንም በመጀመሪያ እንኳን ለዚህ ቀን አደረሰህ ብዬ ላለው መላ ቤተሰቡን በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። በጥቂት ሐሳቤን በጽሁፍ ለመላክ ሞክሬያለሁ። ከዛ በተጨማሪ ግን መቼም የትኛውም ነገር በተለይ በቤተ ክርስቲያኑ ሲያሳልፍ ነው ህይወት በቀላሉ ስሙዝ ሆኖ በዘመናችን ያለፈ አይደለም። የተለያዩ ቻሌንጆች ገጥመውን በቻሌንጆች ውስጥ ነው ያለፍነው። ጋሽ ሰለሞን አንተም እንዲሁ በብዙ ውጣ ውረድ ውስጥ በብዙ ተግዳሮቶች ውስጥ እንዳለፍክ አውቃለሁ። ግን ጸጋን እግዚአብሔር ስለሰጠህ እስከ ዛሬም በቤተ ክርስቲያን ውስጥ ፊገር ሆነ ስላለህ እግዚአብሔርን አመሰግናለሁ። በዚህም እንኳን ደስ አለህ ማለት ፈልጋለሁ። አዎ ጌታን ስናገለግል ብዙ የተለያዩ ነገሮች በሕይወታችን ተፈራርቀዋል፣ ይፈራረቃሉ። ግን እነኛም በእግዚአብሔር ጸጋ ለማለፍ ስለቻልክና እግዚአብሔርም ጸጋ ስለሰጠህ ጌታን አመሰግናለሁ። አሁንም ጌታ ዕድሜህን ያርዝመው፣ ሰላምን ይስጥህ፣ ጤናህን ይጠብቅልህ። አሁንም ከቤተ ክርስቲያን አንጣህ። መላው ቤተሰብህንም እንኳን ደስ አላችሁ ማለት ፈልጋለሁ። ጋሽ ሰለሞን ወደዚህ መጥቶ ይናገራል። በጭብጨባ በጌታችን በክርስቶስ ሁላችሁንም ሰላም አለው። ዛሬ በብዙ ሰዎች ተሸክቻለሁ። ሸርጥ ተካሂዶብኛል። በብዙ ሰዎች አሁን ነው ሴራው የተከታተለልኝ። ሸርጥ ያው እንደተባለው ግን እንዳለቀ ምሳሌ ሰልጋ ማለት ሴራው የተገና ለማግኘት የፈለጋቸው ሰዎች በጣም ብዙ ነበሩ። እነሱም የፈለጉኝ ልክ ሲወስደኝ ግን ጥላስ እንደወሰደኝ ነው ያለው። ለማግኘት የፈለጋቸው ሰዎች በጣም ብዙ ነበሩ። እነሱም የፈለጉኝ ልክ ሲወስደኝ ግን ጥላስ እንደወሰደኝ ነው ያለው። ምሳ እየበላን ማለት ለምሳ ነው የወሰደኝ። መመለስ ፈለኩኝ። ምን ፕሮግራም አለ? ምሳ እየበላን ሰዎች ይመጣሉ ወይ እንዳገኛቸው መመለስ አልችልም። የለም ዳኜ ቃል አስገብቶኛል። አብልተህ ስትጨርስ ይዘኸውና ብኛል ብሎ አንጠልጥሎ ከዛ ለካ ተጨምሯል። ደጋግሜ ጠየቁት። መልስ አልሰጥም አለኝ። ስብሰባ አለ፣ ፕሮግራሙ ነገር ይይዛል ብለዋል። ሰዎች እዛ እንመጣለን ሲሉ ሰማሁ። ብቻ አልሰጥ አለኝ። እያድበሰበሰ ምላሽ አልሰጣለኝ። እንግዲህ ምን አደርጋለሁ ብዬ በቃ ጡት እንዳስጣሉት ሄድኩ። ስንሄድ ደግሞ ማንም የለም። ይዘው ቶሎ ምን ና ያለው ዳኜ ራሱ የለም። ሀናም የለች። ደግነቱ ልጅ ያለች እዛው ቁጭ ያለ
ብቻህን መሆንን ሰምቻለሁኝ፣ መጥቼ እንጫወት አለኝ አድነው። እሱ ደግሞ የሸፍት ምናምን አቅም ነበር። መቼም ይጋባል አይደል? መጋቢው ጋር ከደረሰ ሌላው ጋር በቀላል ትንሽ ቆየና ለምን ወጥተን ሻይ ምናምን አንጠጣም ብሎ ይዞ ነው ወጣ። ከዛ ረጅም ርቀት ተጓዘ እና ወደዚህ አካባቢ ስታርባክስ ቆመ። እንዴ ለስታርባክስ ይህን ያህል መጓዝ ያስፈልጋል አልኩ። አይ ለውጡም እንዲሆን ነው አለ። አይ ጥሩ ነው ለውጡ ወጣ ማለት ጥሩ ነው አለ። ከዛ ደግሞ ያሬድ ይደውላል፣ ደጋግሞ ይደውላል። እሱ ከመኪና ወጥቶ ሳለ ሰለሞንና ሊዲያ እዚህ ያለን እንለዋለን። ምንም ደንታ አይሰጠው። እንደገና ይደውላል፣ እነግረዋለሁ፣ ደንታ አይሰጠው። ከዛ በኋላ እዚህ ከመጣም በኋላ እባክያችን ታሪኳን አገናኘኝ አልኩ። ወይም እናገኛት ቀብረር ያለዋ ታሪኳ ማለት ነው። ከዛ በኋላ የለም የወጣት ፕሮግራም ብናየላቸው ጥሩ ነው ብሎ ይዞ ይመጣ። ከዛ በኋላ አልገባም፣ የሆነው ነገር ምንም አልገባም። አሁንም በደንብ ገብቶ እንደሆነ አላውቅም። ለማናቸውም ያው ዝማሬ ለእግዚአብሔር ክብር ስለሆነ እሱ ደስ ብሎኛል። ሌላው ደግሞ ከሰው ይገባኛል ብዬ አስባለሁ። እግዚአብሔር ይባርካችሁ። ስለ አክብሮታችሁ፣ ስለ ፍቅራችሁ እግዚአብሔር በእቅፉ ይቀፋችሁ። ከላይ የሆነውን ክብር ያልብሳችሁ። እንግዲህ መናገር ካለብኝ አንድ ነገር ተነስቷል። አድነው ምስክርነቱን ሰጥቷል። ትንሽ እንትን ልበለው ወይስ ከቻፕል ልጀምር? ሰማይ ብርሃን ስለተባለ ሰማይ ብርሃን እኔ ወደ ጌታ የመጣሁት የህይወት ትርጉም ምንድን ነው፣ ዓላማው ምንድን ነው የሚለው ጥያቄ ግራ ጋብቶኝ ነው። ተማር ትምህርት ጨረስን። ከዛ በኋላ የፈለግነው ደረጃ ደረስን፣ ተመረቅን፣ ስራን ገባን። ሄዶ ሰርቶ መምጣት፣ መተኛት፣ እንደገና መሄድ፣ ይሄ ነው ወይ ህይወት ትርጉሙ ምንድን ነው ብዬ በጣም ተቸገርኩ። እና አጠገቤ የነበሩትን አብረን ቤት ተከራይተን የምናጠናውን ተማሪዎች ጠየኳቸው። ለምንድን ነው የምንማረው? ተማር ይሆን ከዛ እኔ ምን እንትኖች የምፈልጋቸው ነገሮች ነበሩ። ሶስቱ ዋና ናቸው። አንደኛው ባለጠጋ መሆን፣ ሁለተኛ እውቅ ምሁር መሆን፣ ሶስተኛው ጥሩ ሚስት ማለት ቆንጆ እንደማለት ነው፣ አግብቶ ጥሩ ቤተሰብ። እነዚህ ሶስቱ ዋና ነገሮች ነበሩ። እሺ እነዚህ ሲሆኑ ከዛ አልኩኝ። አሁን ትርጉማት ሁሉም ተሳካ። ኤኒዌይ አጠገብ ያሉትን አስቸገርኩት ለሳምንታት። ከዛ ተመካከሩና ሰዓት ይዘው አናገሩ። ይሄ ጥያቄ መልስ የለውም፣ በዚህ ከቀጠልክ ታብዳለህ አለ። እኔ እዛ በናዝሬት ከተማ እርዶችን ራቁታቸው የሚሄዱ ስለማቅ እንደዛ መሆን ሳለኩኝ ነገሩን ተውኩት። በኋላ ላይ በተለየ መንገድ እኔ መንገድም እውነትም ሕይወትም ነኝ፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሕይወት ብርሃን ይሆንለታል የሚለውን ስሰማ ምላሽ መጣል እና እግዚአብሔር ይመስገን። ከዛ ጌታ አገኘኝ ወይም እኔም አገኘሁት። ወዲያው መንፈስ ቅዱስ እኮ ሲጸለይ ይወርዳል የሚለው ሰማን እና ለጥናት ነው ቤቱን የተከራየ ነው። ስንጸልይ የመንፈስ ቅዱስ ኃይል በመካከላችን መገለጥ ጀመረ። ይሄ የማስቀየር አናውቅም። እንዳየነው ወይም ክርስቶስ ቀደም በሚስዮናውያን አመራር ዘመን እንደነበረው 1 2 3 ሰዎች ይመረጡና ተራ በተራ ነው የሚሰጡት። እኛም በሱ መንገድ ጀመርንና አንዱ ልብ የሚነካ ነገር ሲናገር ጌታ ሆይ ስለ እኔ መስቀል ተሸክመው ወድቀህ ተነሳ ሲባል ለእኔም ነው
ያ ለእኔም ነው። ከዛ በኋላ ይሄ የማህበር ጸሎት እንደዚህ እንደቀጠል አንዳንድ አጋንንት የያዛቸው በመካከላችን መውደቅ ጀመሩ። የመንፈስ ቅዱስ ኃይል በመካከላችን ነበር። እኔ አባቴን ነው የጠየቁት። አጋንንት እንዴት ነው የሚወጣው ስላቸው በአለንጋ ነው አሉ። የመጀመሪያው መቼም መስካሪ እኔ ነበርኩኝና 1 2 3 4 5 ተሰባስበን ነው 20 ልጆችና 30 50 ሆነናል። በሚቀጥለው ቀን ከእንግዲህ ወዲህ አጋንንት ያለበት ሰው አጋንንት ሲጥለው ያው በጌታ ክርስቶስ ስም ይባላል፣ ግን አብሮት እና ጸለይንና ገራፊ ተመረጠ። በቃ የሚገስስ ደግሞ በእጣው ተመረጠ። አምላክ ለኛ ብሎ ያፈሰው ደሙን የሚለውን መዝሙር ታውቃላችሁ? እሱ ገሳሽ ነው። የደርግ አባሉ ማነው የእንዳለ ተሰማ ወንድም ተመስገን ተሰማ፣ እሱ ገራፊ ሆነ። ከዛ በኋላ አጋንንት ያለው ሰው ማለት ሰው ከመካከላችን ሲነሳ ያ በጌታ ክርስቶስ ሲል የኛው ሾት እና አዲስ ኪዳንን ስናይ ደግሞ ያ ነገር የለም። ከነከነ እና ተመልሼ አባቴን ጠየቁኝ። እንዴ ትጠይቃለህ? አየማ እሳቸው የመሰላችሁ ይሄ ጉዳይ የያዘውን እጀሰብ ያለበት የሚባል ነገር አለ። ምስል ምንድን ነው እየተባለ እየተገረፈ ስለሱ የጠየቋቸው መስሏቸዋል። ጸሎት እንደሚካሄድ ለጥናት እንደሆነ ነው ያለት ማለት መንፈሳዊ ሰውማ ባለንጋ ያወጣ መንፈሳዊ ሰው በጠበል ነው አለ። በሚቀጥለው ያው ወሬው እኔ ነኝ። ከእንግዲህ ወዲህ አለንጋ የለም አልኩኝ። ጠበል ሆነ። ያ አለንጋ ገራፊው ብትፍ ያደርጋል የኛው በተለይ። ከዛም ስናይ ደግሞ አሁንም ስናነብ የለም። በእንደዛው ቀጠለ። ደግሞ ቀጥታ በመንፈስ ቅዱስ ተሞልተን ልሳን መናገር ጀመር። ማንም እጅ ሳይጭን ከዛ ደግሞ እጅ የጫኑ መቀጠል ሆነ። እንግዲህ የመጀመሪያው እንደዛ አይነት ነው የሆነው። በዛን ዘመን ጾሙ ሰኞ፣ ሮብ፣ ዓርብ ሚኒመም ነው ሙሉ ቀን ማለት እስከ ማታ። የቻለ ደግሞ ማክሰኞ፣ ሐሙስም ይጨምራል ከዓመት እስከ ዓመት። የተወሰኑ ዓመታት በዛ ነበር እና በእንደዛ አይነት ብዙ በየስፍራው ተሰራጨ። ያው ሙሉጌታም እዚህ አንድ ምስክር ነው። እዛ የነበረ ሰማይ ብርሃን እንደዚህ ሆነ። በሐሰተኛ ነቢያት ብዙ ተፈተነናል። ብዙ ዝርዝር ውስጥ አልገባም። አንዷ መታ ተናግራ ይህን ትንቢት ቶሎ አድርሱ ለትምህርት ቤት ላሉ ተብለን አንድ ጊዜ 3000 የሚሆኑ ተማሪና አስተማሪ አዳራሽ ገብቶ ውጭ ሆኖ ትንቢቱን ተናገር። በቃ የማይሆን ነበር። እኛም ከትምህርት ቤት ቅጣት ቀጣን። 30ዎቻችን ዋናዎች ናቸው የተባል ከትምህርት ቤት ተባረሩ ለተወሰኑ። ከዛ በኋላ እነኚህ እኮ 18 ዓመት ያልሞላቸው ሕግም እኮ አይፈቅድም መክሮ ገስጾ ማስገባት ነው ተባለ። ለአንድ 2 ሳምንት ከተባለ በኋላ የሀገር ሽማግሌዎች ሃይማኖት መሪዎች ተሰብስበው ምክር አደረጉ። እንገስጻቸው እንጂ ከትምህርትማ መሆን የለበትም መባረር። ደግሞ 30ዎቻችን አብዛኛዎቻችን 1ኛ፣ 2ኛ፣ 3 እንወጣ በየክፍሉ እና ይሄ ኪሳራ ነው ተባለ። ተመለስን። 2 ሳምንት ደግሞ የሽንት ቤት ማጠብ ነበረብን። ደግሞ የድሮውን ሽንት ቤት ታውቁታላችሁ። እና 2 ሳምንት አጠብን። ከዛ አብረው ብዙ ወደ 800 ደርሰን የነበርነው ብዙዎቹ ተበተኑ። ወንቢቱ ሸስ እንደ 17 ቀን ከዛ አንዳንድ እያል እንደገና ነገሩ ተሟላ። እንደዛ ነው። እርግጥ በዛ ጊዜ ልዩ የእግዚአብሔር ጉብኝት አግኝተናል።
ያዳመጥነው ታሪካዊ የሆነ እንደ በነ ኢሳያስ ጊዜ የሚነገርም አይነት ትንቢቶች ሰምተናል። ይሄ ክሽ አይነት ሳይሆን ልቦለድ አይነት ሳይሆን በቃ ታሪክ አቋራጭ ሰምተናል። እያየናቸው ያሉ ናቸው እና ልዩ ጊዜ ነበረን። የእግዚአብሔር ስም የተመሰገነ ይሁን። ከዛ በኋላ ምናልባት አድነው ያነሳውን ትንሽ ላስተካክል። እኔ ኦይል ኤክስፕሎሪንግ ኩባንያ ሰራ ነበር ቴኔኮም ይባል እና ያ ድርጅት ሲሄድ ይዞኝ ሄደ ይቻል እዛ እንደቆየው ጥቂት ብዙም ሳይሆን እንደቆየው የሆነ እንደ ማዕበል መጣ። የት ኢትዮጵያ መመለስ እንዳለብን እንደምፈለግ ከዛ በፊት ወደ ጌታ በመጣሁበት ዓመት አንድ ህልም እና አንድ ራእይ ያየሁት አለ። ህይወቴን ሁሉ የሚገታ ነፃ አይደለሁኝም እኔ ያሰኘኝ እኔ በቃ እስረኛ ነኝ፣ አንገቴ ውስጥ ገመድ የገባ ሰው ነው ብዬ ያለባቸው ጊዜያት ነበሩ። አንደኛው እንዲሁ ዝም ብሎ ተመርቄ 4 ሰዓት ያለምንም ድጋፍ ጸሎት በጸለይኩበት ጊዜ የመጣ ነገር ነው እና አይንን አውቃለሁ። እዛ ከሄድኩ በኋላ በቃ ደግሞ የፍየል ወጠጤ በሚባልበት ሰዓት ነበር እና በቃ እኔ በቴምፕራሜንቴ ደፋር አይደለሁም ማለት እንደነዳኛ አይነት ነገር ግን በዛን ጊዜ ደም መፋሰስም ቢሆን በቃ እዛ መገኘት አለብኝ። ማምለጣችን እግዚአብሔር እዛ ነው የሚፈልገው የት ይችላል ያ እንኳን ድንገት ስመጣባት ደግሞ አልመለስም ስላት ማለት 3 ሳምንት እንሰራና 2 ሳምንት ረፍት ይሰጠናል። እረፍቱም ደግሞ ፈረንሳይ ነው። ቲኬት ይሰጠናል፣ የኪስ ገንዘብ ይሰጠናል። ደሞዝ አይነካም ነበር። ፈረንሳይ ከቤት ነው ወደ ቤት የምመጣው አዲስ አበባ። ሊዲያ ደግሞ ጆይ ከኔ ጋር ለመሆን ዘግይታ እንግዲህ የተዘጋጀች ነበረ። ከዛ አይ በቃ መጥቻለሁ አልመለስም አልኳት። እግዚአብሔር የከፈተልን መንገድ አለች። መቼስ ምን ታደርግ ያላት አቅም ማልቀስ ነው። ከዛ እዛው ይህን ሄድኩት። እንደተመለስኩ በገቢ አኳያ ምናልባት ከማገኘው ወደ 6 ወይ 5-7% ነው አሁን የወረደው። ግን እሱ አልቆጨንም የሚሞላ ነገር ስለነበር እና ባይብል አካዳሚ ሄድኩት እዛ። ከዛ በኋላ አሳድራለሁ ባይብል አካዳሚ በሚቀጥለው ዓመት እዚህ ነኝ ወይ የሚል ጸሎት አለኝ። በሚቀጥለው ዓመት እዛ እንዳልሆንኩኝ መልዕክት አገኘሁ እና ወደ አዲስ አበባ እንገባለን ተባለ እና እኔም በእኔ ምትክ ሰው ፈልጉ የሚል ደብዳቤ ያስገባሁ። በተለይ እንግዲህ ነጮች ናቸው ብዙ የሚመጡት ጊዜ ሊኖራቸው እና በዛ መጣን። አዲስ አበባ ገባን። ከ3 ወር በኋላ ባይብል አካዳሚ ተወረሰ። የደርግ አባል ዘመድ አለው እንዲህ ተባለ። ይሄ ከሆነ በኋላ ጥቂት አለፈ። ቤተክርስቲያኑ ብዙ ነገር ተወረሰ። እንግዲህ ነገሩ ወደ አንደርግራውንድ ሆነ። ከዛ በፊት እኔ 2 ለእኔና ለቤተሰቤ ስኮላርሺፕ መጥቶ ነበር። አሁንም እግዚአብሔር ስጸልይ አልተፈቀደልኝም በውስጤ። ከዛም ሌላም ጊዜ 2ቱ ለቤተሰብ ነው፣ 1 ለብቻ መጥቶ እና ያን ብዙ አየሁ። ከዛ በኋላ ቆም አልኩኝ እና ሳይ ምን በእኔ ህይወት ታምር ተፈጠረ፣ ምን የተለየ ነገር ተከናወነ ብዬ በእግዚአብሔር ላይ አለቀስኩ። ያው ቅድም የተባለ እንዴ አንተ ሰጠኸኛል ማለት የሚያስተውል አምረው ሰጠኸኛል፣ ጠላት ነኝ ወይ ብዬ ነው ሊሳቅ አለቀስኩበት። እግዚአብሔር እኔ ጠላት ነኝ ወይ? አንዴ በውስጥ ሆነ ተከለክለኛል፣ አንዴ ደግሞ በውጭ ሆነ ተከለክለ፣ ጠላት ነኝ ወይ ንገረኝ እግዚአብሔር ወይ ብዬ አለቀስኩት። አንድ ተሳካ። ከ2 ሰዓት ያላነሰ የጸሎት ጊዜ። በሚቀጥለው ቀን ከሌላ ቤተ ክርስቲያን ከእኛም ቤተ እምነት ሳይሆን ከሌላ ቤተ እምነት ቤቱን የማያውቅ ሰው ግን እዛ አካባቢ መሆኑን ጠይቆ መጣና በሰዓቱ ያንኑ ነው። ግን በሚቀጥለው ቀን ወይም ካተሳሰብኩኝ በ3ኛው ቀን ተልኬ ነው የመጣሁት ስለምትጸልይበት። እኔ ስጸልይ የነበረው ባይታው 2 እና 3 PhD ማግኘት አልነበረብኝም ወይ
ነው ብዬ ነው የምጸልየው። ምክንያቱም ካፓሲቲ ሰጠኛል። ምን ያለ ጠላት ነኝ ወይ ደግሞ አስቀረተ ምን ተፈጠረ ሌላው የማይሰራ ስራ በእኔ ህይወት ምን ተፈጠረ ብዬ ነው ያለቀስኩበት እና ያ ተልክ ያለው ስለምትጸልይበት ጉዳይ እግዚአብሔር ልኮኝ ነው የመጣሁት። እንዲህ ይላል፣ ከፈለክም 2ም 3ም ታገኛለህ ይላል። ጸጋዬ ግን ካንተ ጋር አይሆንም። ይሄን ንገር ተብዬ ነው የመጣሁት አለ። ደግሞ እኔ 2ም 3ም ብዬ ነው እንትን ያሉት። ከዛ በኋላ ይሻልኩት በሚቀጥለው ቀን እግዚአብሔር ወይ እንኳን ደስ አለህ በመሬት ሳይሆን እኔ በማስቀረት አንተ ደስ ካለህ እንኳን ደስ አለህ እና ከኔ በታች ነበሩ ኩያዬ ነበሩ ይሄ ሁሉ የሆነላቸው እያልኩኝ ማስታወሳቸው ሰው ሁሉ እያንዳንዱን እያነሳ እንኳን እሱ እንደዚህ ያደርግለት እንኳን እሷ እንደዚህ ያደርግላት እኔም ደግሞ በማስቀረት ደስ ካለ እንኳን ደስ አለህ እያልኩኝ ነው። ይሄን ለሊዲያም አልነገርኳትም። እኔ ከአካዳሚክ ዓለም ወጣለሁ የሚል ሀሳብ አልነበረኝም ከመጀመሪያ ጀምሮ። ያው ግን የመረዳት የማወቅ ነገር ፈልጋለሁ እና መጽሐፍ ገንዘብ የሚጨርሰው በመጽሐፍ ነው እና ጊዜም አሳልፋለሁ። ሰዓት በቀን አጠፋለሁ። አንተ ያስጠላ ወረቀቱ ነው ትለኛለህ። ለምን ገብተህ ወረቀት ያለው ነገር አትይዝም ትለኛለህ። ይህን ደግሞ መንገድ ምንድን ነው እንደ ፉሊሽነስ ነው ለሰው መንገድ። አሁን የእድሜ መዳሻው ስለደረሰ ነው የለቀቁት እንጂ ፉሊሽነስ ነው። ዝም ብሎ ሚስጥሩን በልብ ይዞ በእኔ የሚቆጡ አሉ፣ ከቤተ ዘመድ ውስጥ ይቆጡ አሉ። ለምንድን ነው ማለት ኢቭን አሁን ቅድም የጠቀሰው መንግስት እዛ ሲያገኘኝ ወደ ኢትዮጵያ መመለስ የለብንም ምን መሆን አለብን ካልተማርክ ምናምን ብሎ ሁሉ እንደዚህ ሲል ዝም ብሎ መዋጥ ነው። እንደዛ መዋጥ ነው። ይህንን ለማስተካከል ብዬ እንግዲህ አሁን ይሄ ነገር አልገባኝም። እንዴት ሴራው እንዴት እንደተካሄደ ውስብስብ ነው። እነኝህንም ሰዎች ናቸው ራሱ ደግሞ ግራ አጋባኝ። እንግዲህ የሆነ ሆኗል። አንዳንዶች ያሉትን እንግዲህ እንደ እንግዳ ነው የሰማሁት። አንዳንዶች ስለ እኔ ናገሩት እንደ እንግዳ ሰምቼዋለሁ። እንግዲህ እውነቱ ምን እንደሆነ አይታወቅም። ሰምቼዋለሁ። ስለ ሁሉ የእግዚአብሔር ስም የከበረ እንዲሁ በዚህ ምክንያት ብቻ እዚህ መሰብሰባችሁ ራሱ በቃ ልክ ፍቅር፣ አክብሮት እንደ ወሳጅ ጎርፍ እንደመጣ የቆጠሩት እንደውም የመሰለ ቋንቋ ይግዝ ነው የሚወስዱ መለሰኛ ጎርፍ ሳይሆን ወሳጅ ጎርፍ። ሊዲያ ደግሞ እሱ የመድረክ ሰው ስለሆነ እንዴት አመሻችሁ። እኔ እንኳን የመድረክ ሰው አይደለም፣ ግን የመድረክ ሰው ሚስት ነኝ። ምናልባት ይጋባ ሆነ ከምን እንደምጀምር አላውቅም። እኔ እንግዲህ ከክፍለ ሀገር የመጣሁ ነኝ። እዚህ ዘመዶች ያሉ እነዚህ ዘመዶች ሰለሞንን ግር ያለው እነሱን አይቶ ነው። እኔ እንኳን ሚስጥሩ ትንሽ እና ማመን አይቻልም። እንግዲህ ከየት እንደምጀምር አላውቅም። እዛ ጋር አብሮ እየተማረ ወጣት አለ፣ ግን እኔ ያልተኩያለሁ ነው ሰው እንዳይሳሳት ጌታ ክላስሜቶች ነበር። ሃይ ስኩል ገላውዲዮስ በእኛ ጊዜ እኔ ከሻሸመኔ ነው የመጣሁት ከደቡብ ኢትዮጵያ እና በዛን ጊዜ በእኔ ጊዜ ሃይ ስኩል አልነበረም እና ምድባችን የሸዋ ክፍለ ሀገር ሻሸመኔ በሸዋ ክፍለ ሀገር ውስጥ ስላለ ወደ ናዝሬት ነው። የሸዋ አውራጃው ናዝሬት ነው፣ የእኛ ወረዳ ናት። ስለዚህ ተመደብኩኝና
ወንድሞቼ ስዩሜ የለም ስዩሜም ነበረ። ተያይዘን ናዝሬት ገባን። ናዝሬት ስገባ ናዝሬትን ወደድኩት፣ ደስ አለኝ። ምክንያቱም አብሬያቸው ያደግኳቸው ልጆች ስላሉ አብረውኝ እና እዛ እንደሄድኩኝ እኔ ስለ ጌታ ኢየሱስ ሰምቼ ማለቅ እኔ የማውቀው ሚካኤልን ነው፣ ገብርኤልን ነው፣ ቆራቢ ነኝ፣ ጾመኛ ነኝ፣ 16 ፍልሰታ ይሄን ነው የማውቀው። እና እዚህ ስመጣ ስለ ጌታ ኢየሱስ አንዱ ክላስሜት የመቶ እዚህ እኮ ጸሎት አለ እንሄዳለን። 9ኛ ገና እንደመጣ ሚስዮን ጋር አልኩት። ሚስዮን በጣም የተጠላ ነው በእኔ ቤተሰብ እና ፈረንጅ ካለ የፈረንጆች ጋር ሄድም ማለት ነው። ፈረንጆች አይደሉም፣ ወጣቶች ናቸው፣ ተማሪዎች እንዳንቺ ያሉ ነው የሚያሉ አለ። ኦኬ እስቲ ሊያቸዋል እና ይዞ ሄደን ቻፕል የነ ሰለሞን ቻፕል ጋር ከዛ የሰማይ ብርሃን የሚባል ዋነኞቹ እነሱ ስለሆነ እነሱ አስረክበው ሄደዋል። እኛ ደግሞ አዲስ ትውልድ መተናል። ከዛ ቃሉ ይነገር፣ ዝማሬ ይዘመራል። እኔ ይሄ ማህበራዊ ነገር ደስ ይለኛል፣ ሰው ደስ ይለኛል፣ ደስ ይላል፣ ሲዘምሩ ደስ ይላሉ። ቃሉ ግን ኢየሱስ የሚባለው ነገር የፈረንጆቹ አይደለም ወይ ምናምን አልኩኝ። አይደለም ሊያስረዱኝ ሞከሩ። ኤኒዌይ ቀስ ስል ያው እየተዋደድኩ ወደድኩት። ከዛ ምን ነበረ እኔ ከክፍለ ሀገር ስለመጣሁኝ ቤት ተከራይተን ትንሽዬ ቤት ተከራይተን እዛ ነው የምኖረው እኔ እና 40 ጾም ጸሎት አለ። ወንድሞች እዛ ቻፕል ጾመው ይጸልያሉ። እህቶች ደግሞ እኔ ቤት ነው አዳር ጸሎት ዓርብ ነው ቀኑን ጾምና ማታም አንበላ እናድራለን ስንጸልይ። ከዛ ቅዳሜ ጠዋት እንሄዳለን ቻፕል፣ እዛ ቻፕል ሰማይ ብርሃን ቻፕል ወንድሞችም አሉ እህቶችም አለ። ቁርስ እነሱ ናቸው የሚያዘጋጁት። ሻይ ያፈላሉ፣ ዳቦ ተገዝቶ ሻይ በዳቦ እንበላለን። እና አንድ ቀን ሴቶች ብቻ እንዲህ ቁጭ ምንለው እንዲሰርክል ሰርተን ከዛ በኋላ ባይብል ስተዲ ቆሮንቶስ መሰለኝ እንማር ነበር ትዝ ይለኛል። ከዛ እኛ ሴቶች ያለንበት ሰለሞን ከወንዶቹ ተለይቶ እኛ ግቢ ውስጥ መጥቶ ቁጭ ብሏል። ሴት መሀል እንዴት ይቀመጣል ብዬ እኔ ደግሞ የመሰለኝ ጌታን ካገኘን ማግባት እንደሌለ ምንኩስና እንደዛ ለካስ ገና የመጀመሪያው ቀን ልቡ ደንገጥ ብሎ ቤተሰብ ጋር ሳይሆን እዚህ ቤተሰብ አለ እና ቤተሰብ ጋር ሳይሆን እሱ የሚመጣው ግን ሌላ እና ኮንፈረንስ ሲደረግ እኛ ድሮ ወጥ እኛ ነን የምንሰራው። አክቹዋሊ እኔ አይደለሁም አሉን አብረው እህቶች እና እነሱ ሲሰሩ እኔ አጋዥ ምናምን አቀበላል እንጨት አቀበላል እና ጊዜ ሙሌም አለ። ሙሌ ማታ ወጥ ሲሰራ ይጠብቁናል። ሙሌና ስዩሜ ጅብ እንዳያስደነግጠን እነሱ ይጠብቁናል፣ እንጨት ያቀርቡልናል። እና እንዲህ ሲሆን ሰለሞን ግን የሚበላ ነገር ምናምን ይሄ ፓክድ የሆነ ነገር ይዞ መጥቶ ለእኔ ይሰጠኛል። አያቀኝ ግን እንደገባኝ አልሆነም። ምንም እንደማለት የገባኝ ገብቶኛል። እና እዛ ወጥ የሚሰሩ አንቺ ጠንቀቅ በይ። ኤኒዌይ በእንደዚህ ተጀመረ እና ከዛ በኋላ ለትዳር በቃን። እግዚአብሔር
እግዚአብሔር ይመስገን ለትዳር በቅተን የ4 ሴቶች ልጆች እናት ሆነ። እሱ እንዳለው ኒውዮርክ ስኮላርሽፕ አግኝቶ ነበር ለቤተሰብ ጭምር። ለልጆቻችን እምቢ ብሎ ቀረ እና በጣም አዘንኩ። እንደ ቢያንስ እኔ ብማር ልጆቻችን ቢማሩ ምን አለበት? እሺ ብለህ ብትሄድ። እሱ የገባው ገብቶታል፣ እኔ ግን አልገባኝም። እና ዋጋ እንከፍላለን፣ ላልገባን ነገር ዋጋ እንከፍላለን። ሊገባን ደስ እያለን እንቀበላለን። ስለዚህ አዘንኩ እና ትምህርቱን በዛው ቀረ። ከአንዴም ሁለቴም 3 ነው ድንግ የሆነው። የሚገርመው ግን የእግዚአብሔር ስም የተመሰገነ ይሁን። ልጆቻችን በኢትዮጵያ ቀደም ባለው ጊዜ አዲስ አበባ ዩኒቨርሲቲ ገብቶ መማር ማለት ከባድ ነው። ግን ከሱ ምሕረት የተነሳ ሴቶች ናቸው። ሴት ልጅ ደግሞ ብዙ ለእውቀት እንትን ያለች አይደለችም ተብሎ ነው የሚገመተው። ግን 4ቱም ልጆቻችን ዩኒቨርሲቲ ገብተው ሊደርሱበት የተገባው እግዚአብሔር የፈቀደው ድረስ ገብተው ተማሩ። እግዚአብሔር ብቻ ፈለቀ። ምንም የምለውን ነገር ግራ ይገባኛል። የእሱ ምሕረት እና አንደኛዋ ኤሌክትሪካል ኢንጂነሪንግ ማስተርሷን ይዛለች። አንደኛዋ ደግሞ ሲቪል ኢንጂነር ናት። አንደኛዋ ደግሞ ማስተርሷን በፐብሊክ በአድሚኒስትሬሽን ሆኖ 2 ማስተርስ አላት። አሁን አሜሪካን መታ በዛ መስራት ስለማትችል ፐብሊክ ሄልዝ ማስተርሷን ሰርታ በዛ ትሰራለች። እና ሁሉም እግዚአብሔር ይድረስ ብሎ ያለውን አድርሷቸዋል። እኔ ደግሞ በእናትነቴ እዚህ ደርሻለሁ። በእግዚአብሔር በአምላኬ ደስ ይለኛል። በእሱ ረክቻለሁ፣ በእሱ ጠግቤያለሁ፣ በእሱ አምሮብኛል። ስሙ ይባረክ። ሚስጥሩ ገብቶኛል። የህይወት ሚስጥሩ አሁን አግኝቼዋለሁ እና ጌታ ይክበር። አሁን እንደገና የ7 አያቶች እሱ የተነሳ የጎደለብን ነገር የለም። አዎ የጎደለ ይመስል ነበረ በጊዜ ተፈትኖ እስኪ ጠራ ድረስ። ግን የእግዚአብሔር ነገር ምንድን ነው? እየጠራ ነው የሚሄደዋል እሱ ነገር። አሁን ግን አየሁት። እየው ምንድን ነው ያለው? መስማትን ሰምቼ ነበረ፣ አሁን ግን አየሁት። የሚወራ ገድል የለኝም። ገድሌ ታሪኬ እግዚአብሔር ሀንዬ የማይገባኝን አድርጋችሁልኛል። እሱ እንኳን ሰርቶ ሰለሞን ሰርቶ ነው። እኔ ግን ምን ሰርቼ አይደለም። በፊታችሁ ሞገስ እግዚአብሔር ስለሰጠኝ ለዚህ ክብር አበቃችሁኝ። እግዚአብሔር የተመሰገነ ተባረኩልኝ። አንቺንም እግዚአብሔር ይባርክሽ። እኔም በተመለከተ ተናግራለች፣ ግን ንስሐ ስላለ ንስሐ የሚገባበት ነገር መኖሩ ጥሩ ነው። ለሚዲያም ማለት ነው። ቴንኪው። አሁን የምናደርጋለን እዚህ የተሰበሰብነው ሁላችንም ጋሽ ሰለሞንን የምንወድ የምናከበር ቴሌ
ሊዲያ ደግሞ ከጋሽ ሰለሞን ባላነሰ አንቺ ሚስቱ ባትሆኚ ኖሮ ጋሽ ሰለሞን ግማሽ መንገድ መሄድ የሚችል አይመስልም እና የጋሽ ሰለሞን ገድል የአንቺ ገድል ነው፣ የአንቺ ገድል የእሱ ገድል ነው እና እንኳን ለዚያ ያደረሳችሁ። ጋሽ ሰለሞን ወደ 4፣ 5፣ 6 መጽሐፎች አሉት ፓይፕላይን ውስጥ ያሉ ግን መጠየቅ ስለማይችል አርጉልኝ ማለት ስለማይችል ከጠዋት እስከ ማታ ስለ እግዚአብሔር እያሰበ ጭንቅላቱን እያሰራ እያመነጨ ነገር ግን የጭንቅላቱን ውጤት ብዙ የሚገባውን ያህል ናት ኢቨን 15-20% ለሰው እጅ አልደረሰም እና አሁን ይሄ በእጅ የያዝኩት መጽሐፍ ሰው ሲቀኝ ይላል እና መጽሐፉ አለ ግን ባዶ ነው ውስጡ እና ይሄ መጽሐፍ ተጽፎ አለ ዲጂታሊ ልናሳትመው እንፈልጋለን። ጋሽ ሰለሞን ካባ ገዝተን አናለብሰውም። ካባ አይፈልግም። የወርቅ ሀብል አናረግለትም። አይፈልግም። የወርቅ ምንም አይነት እንደውም የወርቅ ሀብል የለም ማለት አታረ አያረግም አይፈልግምም። ግን ለእግዚአብሔር ኑሮውን የኖረው እግዚአብሔርን ለማወቅ የእግዚአብሔር ነው። እግዚአብሔር የተገለጠው አንደኛው በቃሉ በመጽሐፍ ቅዱስ፣ ሁለተኛ ደግሞ በተፈጥሮ እና ሁለቱን የመነዘረ እየተነተነ ለራሱ ገብቶት ለሰው ደግሞ ለማስረዳት የውስጥና የውጭ ሰዎችን ለሁላችንም እያስረዳ ራሳችንን እግዚአብሔርን ማየት እንድንችል ነው። እኔ እግዚአብሔርን ማየት እንድችል ያደረገኝ ይሄ መጥፎ ሀሳቦች፣ ስራዎች ውስጥ የነበርኩበትን ከልጅነት የጀመረው 14-15 ዓመት ይሄን ኤዥያን ቆሻሻ ነገር ውስጥ ገብቼ የነበረውን ሁሉ የተውኩት በጋሽ ሰለሞን ትምህርት ምክንያት ነው እና ለብዙ ሰዎች ሂዛን አርኪቴክት ስትራክቸራል ኢንጂነር በህይወታችን ውስጥ ነው የጋሽ ሰለሞን ስራ የሚገለጠው። አንዳንዶቻችን በጣም ዲፕ የሆነ ስፒሪቹዋል ኢፌክት አለው። አንዳንዶቻችን ደግሞ መለካት ያለበት አሁን ባለንበት ሳይሆን ከየት ተነስተን የት ደረስን በሚለው ነው መለካት ያለብን እና ጋሽ ሰለሞን በጣም ፕሮፎንድ የሆነ ኢምፓክት አድርጓል ህይወታችን ውስጥ እና ስለዚህ አሁን የምጠይቃችሁ ጋሽ ሰለሞን የምትወዱ የምታከብሩ ሰዎች ይህን መጽሐፍ እንድናሳትመው እኔ ያሰብኩት በ6 ሳምንት ውስጥ መታተም ይችላል የሚል ሀሳብ ነው ያለው። ጋሽ ሰለሞንን አናግሬዋለሁ፣ አቶ ንጉሴ ሙልቻንም አናግሬዋለሁ። የእሱ ወዳጅ ነው፣ አብሮ ይሰራሉ እና ይህን መጽሐፍ ቶሎ እንድንጨርስ ስፖንሰር አደርጋለሁ። ይሄን ያህል 1000 ብትሉ ትችላላችሁ፣ የሚከለክላችሁ የምትሉ ሰዎች ፎርም አለ። ፎርሙን ሙሉና አብደላ ይታለ ዶክተር አብደላ ና መጽሐፉ ሲታተም 30 ብር ነው የሚሸጠው። ግን ይካን ስፖንሰር የምትችሉትን ያህል ስፖንሰር ማለት ትችላላችሁ እና እኔ ይሄን ያህል ቁጥር ስፖንሰር አደርጋለሁ በሉና ይሄን መጽሐፍ ቶሎ ብለን እናሳትመው። ከዛ በኋላ ደግሞ ሌሎች 3፣ 4፣ 5 መጽሐፎች አሉ ፓይፕላይን ውስጥ ያሉ እነሱን በአስቸኳይ ፀጉር ሳይሰነጠቅ ፐርፌክሽን ስንፈልግ ጊዜ እንዳይፈጅ ቶሎ ለማድረግ ጋሽ ሰለሞን ፐርፌክሽን ይፈልጋል። ቶሎ አይወጣም እና የደረሰው ራሱ በቂ ነው። በጣም ቆንጆ ቦታ ደርሷል። መጽሐፎቹ እንድናሳትምለት ፎርም ሁሉና አብደላ ዜል ቁጥር ይሰጣችኋል። ቼክ የምትጽፉ ከሆነ በዜል የምትልኩ ከሆነ አሁን ነው አቅም ነበር አብደላ ዜል እንደሚሰጣችሁ እንደሚሰበስብ ማቅም ነበር። አሁን ነው ስራው የተሰጠ። እግዚአብሔር ይባርካቸው። እኔም በእነሱ ከተጠቀሙ ሰዎች ተማሪዎች አንዱ ነኝ። እግዚአብሔር አምላክ የተመሰገነ ይሁን። የጋሽ ሰለሞንን ማስ የሚችለው እኔ ብቻ ነበር። ልንገራቸው፣ ጋሽ ሰለሞን በጣም ዲቴይል ነገር ነው። አሁን ልክ እንደተናገረው ዲቴይል ነገር ነው የሚሰራውና በኋላ ለማትሪክስ ያዘጋጀን በሚገባ ነው። በቃ ቢያንስ ከሚጠበቀው በላይ ሌት ተቀን ሰርቶ ነው የሚያዘጋጀን
በኋላ አንድ ቀን አንድ ቲረም የጂኦሜትሪ ቲረም ይሰራና ሁላችንም ተማሪዎች አልገባንም ይለዋል። ደጋግሞ ያሳየዋል። ዲዩጌት በቃ ደጋግሞ ይሰራል። መጨረሻ ላይ አልገባንም ሁላችን ተማሪዎች ክፍል ውስጥ ያለ ሁላችን። በኋላ እኔ አሁን መገላገል አለብኝ አልኩና ዘዴ አምጥቼ አይጋት ጋይ ሰለሞን አይጋት ላልኩ ዲዩጌት አብደልቾ ነው የሚለኝና ዲዩጌት ኦኬ አብደላ ዊል ሄልፕ ዩ አለና ክላሱ ሄዱ አለቀ ሄደ። ኢትስ ሙሶሎኒስ ፕሪንሲፕል አልኩ በዛን ጊዜ። በኋላ እሱ ታላልኩት ማለት ነው። ዝም ብሎ በቃ አብደላ ገብቶታል ብሎ ሄደ። ተማሪዎቹ ከወጥተዋል። አይጋይ ሰለሞን አብደላ እንዴት አብደልቾ ነው የሚለኞች አብደልቾ እንዴት አታለለ በቃ ኮሎይ ኮመካ እንዴት ነው እንዴ ያለ። ከዛ በኋላ ማሱን ማትሪክ በሚገባ ሰራን። በማትሱ ኤኛ ያገኘሁት እኔም በኋላ ጋሽ ሰለሞን አልኩት መጣውና ይኸው እስከዚህ ድረስ በሚገባ ነው የሰራሁት፣ ከዚህ ወዲህ ግን ምድረገነት ሆነብኝ። ስለዚህ ጋሽ ሰለሞን እጅግ በጣም ለተባለው እውነት ለራሱ ምንም የሚፈልገው ነገር የለም። ይሄ መጽሐፍ ግን ይህ የእግዚአብሔር ሕዝብ ለትውልድ ሁሉ የሚሆን ነገር ስለሆነ አሁንም አንዳንዶቻችን ወንድሜ ዳንኤል እንዳልኩ በኢትዮጵያ ውስጥ ገብቶ እየሰራ ያለውን እናውቀዋለን። እኔ ያውቃለሁ፣ አዱና ያውቃል፣ ዳኛ ያውቃል፣ ሀና ታውቃለች፣ ሌሎቻችሁም የምታውቋላችሁ ወንድሜ ያለንም ያውቃል። ስለዚህ ይሄ መጽሐፍ መታተም አለበት። እሱ አምጡ ተጨነቁ እንደዚህ ምናምን ብሎ ነገር አያውቅም። የምትወስድ ስልኩን ያዙ 626 እዛ ላይ ኦኬ እና 626 ጻፈው ሰለሞን ወንድም 626 840 2154 እሺ፣ እግዚአብሔር ይባርካችሁ። ይህ መጽሐፍ መታተም አለበት። እግዚአብሔር ጸጋውን ያብዛላችሁ። ለዚህ ትልቅ አክብሮት ደግሞ እግዚአብሔር እነሱንም ስላለ እግዚአብሔር አምላክ ይባርካችሁ። እናንተን እነሱንም ይባርክ። አንድ ጊዜ ምናልባት ቅድም ቶታል ኮስት የሚል ነገር ሰምቻለሁ። ይህን መጽሐፍ ከ3 እስከ $5,000 ድረስ ሊፈጅ ይችላል። በዚህኛው መጽሐፍ ይሄኛው መጽሐፍ ብቻ አይደለም። there are so many other books pipeline ላይ ያሉ እና ምናልባት ይህንን ኮስቱን ከቨርስ ፕሌስ ስታደርጉ ምናልባት ይህንንም ሌሎች መጽሐፍቶችን ስላሉ ወጪው ያን ያህል ይደርሳል እና እንግዲህ እግዚአብሔር በውስጣችሁ እንደተቀመጠ ጀነረስ በሆነ ፕሌጅ ብታደርጉ መልካም ነው። ኢሜላችሁን፣ ስማችሁን እንደገና አሁን ጋሻፕ ላይ የሰጠንን ቁጥር ከጎኑ እዛ ፎርሙ ላይ ብታደርጉ መጽሐፉ በደረሰ ጊዜ በዚህ ፎርም መሰረት እኛ ዲስትሪቢዩት እናደርጋለን። ስለዚህ ስማችሁንና ቁጥራችሁን በትክክል ጻፉልን። በኋላ እንትን እንዳይሉ ስም፣ ቁጥር፣ ኢሜይል እና ለምሳሌ መነሻ ብለን አንድ መጽሐፍ $30 ብለን ያሰብነው 10 ቢሆን 300 ብር ነው፣ 5 ቢሆን እንደዚህ ያባዛል መጽሐፍ እንችላለን ማለት ነው። ይሄ ነው። ራት ስላለ ራት ሳትበሉ እንዳትሄዱ አደራ እንላለን። ራቱ ተዘጋጅቷል።